ምን እያሉ ነው? እንኑር ነው እያሉ ያሉት። እንኑር ነው እያሉ ያሉት። መኖር ነው እያማራቸው ያለው። ህይወት ነው እየፈለጉ ያሉት። ሞትን አይደለም። ህይወት ነው እያማራቸው ያለው። ወጣቶች ናቸው። እዚህ ካስቀመጣችሁን አይቀር ቢያንስ ደሞዝ ጨምሩ፣ ኑሯችንን አሻሽሉ። ካልሆነ ወይ ዲዲአር ይተግበርና በራሳችን መንገድ ደግሞ እንለወጥ ነው ሲጠይቁ የነበረው ጥያቄ ነው። ሲጠይቁ የነበረው ጥያቄ የመኖር ጥያቄ ነው። አልጻፉትም እንጂ እኮ ወይም ደግሞ መግለጫ አልሰጡበትም እንጂ እኮ እነሱ ሰላም ነው የምንፈልገው እኮ ይላሉ እኮ አንዳንዶቹ። ሰላም ነው የምንፈልገው እኮ ይላሉ። አሁን ያነሱት ያለው ጥያቄ የመኖር ጥያቄ ነው። እውነቴን ነው የምላችሁ። ነገ ከነገ ወዲያ ወይ ለምዕራብ ትግራይ ተብሎ ወይ ለሆነ ነገር ተብሎ ለመዝመት የተዘጋጀ ሰራዊት አይደለም። ይሄ ሰራዊት የቲፒኤልኤፍን ሊፈጥረው የፈለገውን ስጋት አፈር ከድሜ ያበላ እኮ እንቅስቃሴ እኮ ጦርነት ሊጀመርብን ነው እያለ ነው ቲፒኤልኤፍ የሚያወራው። ሰራዊቱ ምንድን ነው ያለው? እኔ መኖር እፈልጋለሁ እያለ ልኑርበት፣ ደሞዝ ጨምሩልኝ፣ ኑሮዬን አሻሽሉልኝ እያለ ነው። ጦርነቱ ከተጀመረማ ሞታለሁ እያለ አይደለም ያለው አደባባይ ወጥቶ። እሱ ከተጀመረማ እያለ አይደለም ያለው፣ እያለ ያለው ልኑር ነው። የመኖር ጥያቄ ነው እያነሳ ያለው።